እስኪያስቡት አንድ አውሮፕላን 88 መንገደኞችን አሳፍሮ ከሰማይ ላይ ድንገት ይጠፋል። ለሳምንታት፣ ለወራት፣ ለዓመታት ፍለጋ ይደረጋል። ነገር ግን ምንም ፍንጭ አይገኝም። ከዚያም ከ35 ዓመታት በኋላ የአውሮፕላን ያለምንም ማስጠንቀቂያ መጥቶ አውሮፕላን ማረፊያ ላይ ያርፋል። የደህንነት ሰራተኞች በሩን ሲከፍቱ ግን ያዩት ነገር በዓለም ታሪክ ታይቶ የማይታወቅ አስደንጋጭ ክስተት ነበር። ዛሬ ስለ ሚስጥራዊ የሳንቲያጎ በረራ 513 እና በውስጡ ስለነበሩት ሕያው አጽሞች አስገራሚ ታሪክን ነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር መስከረም 4 ቀን 1954 ነው። ሳንቲያጎ በረራ 513 የተባለው አውሮፕላን ከጀርመን አቼን ተነስቶ ወደ ብራዚል ፖርቶ አሌግሬ ጉዞ ጀመረ። አውሮፕላኑ 4 ሞተሮች ያሉት ዘመናዊ ሎኬድ ኮንስሌሽን ነበር። በውስጡም 88 መንገደኞችና 4 የበረራ ሰራተኞች ነበሩ። ጉዞው በጥሩ ሁኔታ የተጀመረ ቢመስልም በአትላንቲክ ውቅያኖስ ላይ ያለ ግንኙነት ድንገት ተቋረጠ። የብራዚል የባህር ኃይልና የአየር ኃይል ሰፊ ፍለጋ ቢያደርጉም አንድም ስባሪ ወይም የነዳጅ ቅሪት ሊያገኙ አልቻሉም። በመጨረሻም አውሮፕላኑ ጠፍቷል ተብሎ መዝገቡ ተዘጋ። ድንገተኛው መመለስ። ጊዜያት ነጎዱም። በትክክል ከ35 ዓመት በኋላ ጥቅምት 12 ቀን 1989 በብራዚል ፖርቶ አሌግሬ አየር ማረፊያ የራዳር ሰራተኞች አንድ ያልታወቀ አውሮፕላን ሲቃረብ አዩ። አውሮፕላኑ ምንም አይነት የሬዲዮ ግንኙነት አይመልስም ነበር። ነገር ግን ማንም ሳይረዳው በጣም በተረጋጋ ሁኔታ መጥቶ አውሮፕላን ማረፊያው ላይ አረፈ። ሰራተኞቹ ሲጠጉ አውሮፕላኑ ላይ ያለው አርማ ሳንቲያጎ ኤርላይን ይላል። ይህ አየር መንገድ ደግሞ በ1956 ስራ ቆሞ የነበረ ድርጅት ነው። አስደንጋጩ ግኝት። የአየር ማረፊያው ባለስልጣናት በሩን በኃይል ከፍተው ወደ ውስጥ ገቡ። የገጠማቸው ግን ሊታመን የማይችል ትዕይንት ነበር። በወንበሩ ላይ የተቀመጡት መንገደኞች ሳይሆኑ 88 አጽሞች ነበሩ። የበለጠ የሚያስደነግጠው ግን ወደ ፓይለቱ ክፍል ሲሄዱ ያዩት ነው። ካፒቴን ቪክተር ሴላር አሁንም የበረራ መሪውን እንደጨበጠ አጽም ሆኖ ተገኝቷል። ጥያቄው እዚህ ጋር ነው። አጽም የሆነ ፓይለት እንዴት አውሮፕላን ሊያሳርፍ ይችላል? እነዚህ ሰዎች 35 ዓመት የት ነበሩ? በምንስ ምክንያት አጽም ሊሆኑ ቻሉ? ይህ ታሪክ በወቅቱ በዊክሊ ወርልድ ኒውስ ጋዜጣ ላይ ወጥቶ ዓለምን አስገርሞ ነበር። ብዙዎች እንደ ቤርሙዳ ትሪያንግል ወይም የጊዜ ጉዞም ታይም ፖርታል ውጤት አድርጎ ያዩታል። ምንም እንኳን ብዙዎች ታሪኩን እንደ ተረት ቢቆጥሩትም እስካሁን ድረስ በረራ 513 የት ጠፋ ለሚለው ጥያቄ ሳይንሳዊ መልስ አልተገኘም። እናንተስ ምን ይመስላችኋል? ይህ ታሪክ እውነት ሊሆን ይችላል ወይስ ዝም ብሎ የተፈጠረ ወሬ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ለቪዲዮ ላይክ መስጠትና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።